የውርደታቸው ቀን ቀርቧል። ጦር ወደ መቀሌ ከባድ መልእክት ላከ። የጀነራል ታደሰን አስተዳደር በኃይል ገልብጠው ስልጣን የተቆጣጠሩት የህወሓት መሪዎች በሰላም ስልጣን የማያስረክቡ ከሆነ ተዋርደው ወንበሩ ይለቃሉ ሲል የመጨረሻውን ፊሽካ ለመንፋት መዘጋጀቱን ያስታወቀው በፌዴራል መንግስቱ የሚደገፈውና በአፋር ከፍተኛ ዝግጅት ሲያደርግ የሚገኘው ኃይል ነው። በዝርዝር እንመለከተዋለን። በሌላ በኩል ደግሞ ኢሳያስ አፈወርቂ በአንድ ወሳኝ መድረክ ላይ ያቀረቡት ጥያቄ ውድቅ ሆኖባቸዋል። ፕሬዚዳንቱ በተወካዮቻቸው አማካኝነት በተባበሩት መንግስታት ድርጅት ጉባኤ ላይ ድምፅ ይሰማልኝ ሲሉ አቤት ያሉበት ጥያቄ ተቀባይነት ሳያገኝ የቀረ ሲሆን በፕሬዚዳንት ኢሳያስ አገዛዝ ስር ኤርትራ ስለገባችበት አስከፊ ሁኔታ የሚገልጹ ሁለት ከባድ ሪፖርቶች መቅረባቸው ተሰምቷል። በሌላ በኩል ደግሞ አሜሪካና ኢራን ያዘጋጁት ባለ 14 ነጥብ የሰላም ስምምነት ረቂቅ ይፋ ሆኗል። ይኸው አፈትላኪ ሰነድ ፕሬዚዳንት ትራምፕ በአደባባይ የተናገሩትን አንድ ከበድ ያለ ውሸት ያጋለጠ ሆኗል። በዓለም አቀፍ ሚዲያዎችም ትልቅ መነጋገሪያ ሆኗል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያል የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽታችን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር ታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገርን። እስከ ፍጻሜያችን አብራችሁን ቆዩ። የውርደታቸው ቀን ቀርቧል። ጦር ወደ መቀሌ ከባድ መልእክት ላከ። የጀነራል ታደሰን አስተዳደር በኃይል ገብተው ስልጣን የተቆጣጠሩት የህወሓት መሪዎች በሰላም ስልጣን የማያስረክቡ ከሆነ ተዋርደው ወንበሩን ይለቃሉ ሲል የመጨረሻውን ፊሽካ ለመንፋት መዘጋጀቱን ያስታወቀው በፌዴራል መንግስቱ የሚደገፈውና በአፋር ክልል ከፍተኛ ዝግጅት እያደረገ የሚገኘው ኃይል ነው። ራሱን የትግራይ ሰላም ኃይል በሚጠራውና በአብዛኛው ቀድሞ የህወሓት ታጣቂዎችን ይዞ የሚንቀሳቀሰው ታጣቂ ቡድኑ ብዛት ያላቸው አዳዲስ ሰልጣኞችን አስመርቋል። የትግራይ የሰላም ኃይል ከፍተኛ ቁጥር ያለውና አዳዲስ ሰልጣኞችን ማስመረቁን አስመልክቶ በማህበራዊ ሚዲያ ገጹ ላይ ይፋ አድርጓል። ከዚህም በተጨማሪ ማሰልጠንና መልፋት ሳይጠበቅበት በህወሓት አመራር በመማረክ ከህወሓት ካምፕ ከርቶ የሚወጣውን የሰልጣኝ ታጣቂ በብዛት እየተቀበለ እንደሚገኝም እየተነገረ ይገኛል። ይህም ሰራዊት ኃይሉን እጅጉን የፈረጠመ ብቁ የለውጥ ሰራዊት እንዲሆን እንዳስቻለው የቀድሞ የህወሓት አመራሮችን ጨምሮ ለቡድኑ ቅርበት ያላቸው አስተያየት ሰጪዎች በስፋት እየገለጹ ይገኛሉ። በዚህ አካሄድ ትግራይን ከጽንፈኛው ስብስብ ነጻ ሊያወጣ በሚችል ትልቅ አቅምና ዝግጅት ላይ እንደሚገኝም ለማወቅ ተችሏል። ከዚሁ ወታደራዊ ዝግጅት ጋር ተያይዘው ከሰሞኑ ከኢቲቪ ጋር ቃለ መጠይቅ ያደረጉት የጦሩ ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር ባየነ ወይንም ወዲህ አንጥሩ ከፌዴራል መንግስቱ ጋር በጋራ እየሰሩ መሆናቸውና የህወሓትን ወገን ተከትሎ ትግራይን ለመረከብ በአዲስ አበባ ከተዋቀረውና በእነ ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ የሚመራውን ትብብር እንደሚደግፉ መናገራቸው የሚታወስ ነው። ጦሩ ለትግራይ ህዝብ ሰላም ለመስጠትና ክልሉንም ዳግም የጦርነት ቀጠና ላለማድረግ በሚል እስካሁን ትዕግስት መርጦ መቆየቱን የገለጹት ወዲህ አንጥሩ ነገር ግን አሁን በትግራይ ሁሉን ነገር ካልተቆጣጠርኩት የሚለው ቡድን የሰላም በሮችን ሁሉ ዘግቶ ሁሉም ነገር ወደ ኃይል በመግፋቱ ራሱ በመረጠው መንገድ ሄዶ በኃይል እንዲወርድ ለማድረግ ዝግጅታቸው መጨረሳቸውና በቅርቡም በሁሉም አቅጣጫ የተቀናጀ ዘመቻ ሊጀመር እንደሚችል ያሳሰቡት። በቀጣይ መረጃ ኢሳያስ አፈወርቂ በአንድ ወሳኝ መድረክ ላይ ያቀረቡት ጥያቄ ውድቅ ሆነባቸው። ፕሬዚዳንቱ በተወካዮቻቸው አማካኝነት በተባበሩት መንግስታት ጉባኤ ላይ ድምፅ ይሰማልኝ ሲሉ አቤት ያሉበት ጥያቄ ተቀባይነት ሳያገኝ የቀረ ሲሆን በፕሬዚዳንት ኢሳያስ አገዛዝ ስር ኤርትራ ስለገባችበት አስከፊ ሁኔታም የሚገልጹ ሁለት ከባድ ሪፖርቶች ማቅረባቸው ተሰምቷል። በኤርትራ መንግስት የሚፈጸሙ የሰብአዊ መብት ጥሰቶች በሀገር ውስጥ ብቻ የተገደቡ አለመሆናቸውን የተባበሩት መንግስታት አስታወቀ። በኤርትራ መንግስት የሚፈጸሙ የሰብአዊ መብት ጥሰቶች በሀገር ውስጥ ብቻ የተገደቡ ሳይሆኑ ከሀገሪቱ እስርና ወታደራዊ ግዳጅን ሸሽተው በሀገር ውጭ በሚኖሩ ኤርትራውያን ላይ ጭምር የሚፈጸሟቸውን የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ገለጸ። በተባበሩት መንግስታት ድርጅት ሰብአዊ መብቶች ምክር ቤት በኤርትራ ስላለው አስከፊ የሰብአዊ መብቶች አያያዝ ሁለት ከባድ ሪፖርቶች ቀርበዋል። በሀገሪቱ ያሉ መሰረታዊ የሰብአዊ መብቶች እክሎች ሳይፈቱ መቆየታቸው ብቻ ሳይሆን ሁኔታው ይበልጥ እየተባባሰ መሄዱ ሪፖርቱ አመላክቷል። ኤርትራ ደግሞ ሪፖርቱ የተዘጋጀው ስማቸው ባልተጠቀሰና ባልተረጋገጡ የውጭ አካላት መረጃ ላይ ተመስርቶ የተሰራና እየተመዘገቡ ያሉ እድገቶችን ያጣጣለ ነው ስትል ውድቅ አድርገዋለች። ላለፉት 6 ዓመታት በኤርትራ የሰብአዊ መብቶች አያያዝ ሁኔታ ላይ የተሾሙት የተባበሩት መንግስታት ልዩ ሪፖርተር ባቀረቡት የመጨረሻ ስንብት ንግግራቸው በሀገሪቱ አሁን ድረስ በሰብአዊ መብት ላይ የሚፈጸሙ ወንጀሎች ከመቀነስ ይልቅ እየተባባሱ መሆናቸውን በማስረጃዎች በማስደገፍ ይፋ አድርገዋል። ድርጊቱ በግለሰቦች ደረጃ የሚፈጸም ሳይሆን የመንግስት መዋቅር በፖሊሲ ደረጃ የተነደፈና ስልታዊ ማፈኛ ስልት መሆኑን ገልጸዋል። ኤርትራ በጉዳዩ ላይ ምላሿን ያሰማች ሲሆን እንደተለመደው ይህ ፈጽሞ ከእውነት የራቀ እና ሀገሪቱ አሁን ያለችበትን ሁኔታ ከግምት ውስጥ ያላስገባ እንዲሁም ወገንተኝነት ያለበት ነው በማለት ታጣጥሯለች። በኤርትራ የፖለቲካ ተቃዋሚዎች፣ ጋዜጠኞች፣ የሃይማኖት ማህበረሰብ አባላት ያለምንም ክስና በምስጢራዊ ማቆያ ቦታዎች ከመሬት በታች ባሉ ኮንክሪቶች ውስጥ ለ10 ዓመታት ታስረው እንደሚገኙ ተመላክቷል። በተጨማሪም መንግስት እንደ አውሮፓውያን አቆጣጠር ታህሳስ ወር ላይ 2025 ላለፉት 18 ዓመታት የታሰሩ 13 ሰዎችን የለቀቀ ቢሆንም ጭቆናው ግን አሁንም የቀጠለ ነው ብሏል ሪፖርቱ። ለዚህ ማረጋገጫ ያቀረበው ሪፖርተሩ በሐምሌ ወር 2025 ሁለት ታዋቂ የሙስሊም መሪዎች በቁጥጥር ስር ውለው በግዳጅ መሰዋቸውን ጠቅሷል። ድርጅቱ አክሎም የአስመራ መንግስት ጭቆና በሀገሪቱ ውስጥ ብቻ የተወሰነ ሳይሆን በስደት የሚኖሩ ዜጎችንም ለማስፈራራት ድምጻቸውን ለማጥፋት ድንበር ተሻጋሪ ማፈኛ ስልቶችን በስፋት እየተጠቀመ ይገኛል ሲልም ከሷል። በዚህ ምክንያት ስደተኞችን የሚቀበሉ ሀገራት ጥበቃቸውን እንዲያጠናክሩ ጥሪ ያቀረበ ሲሆን ከዚህም በተጨማሪ ኤርትራውያን ስደተኞች ለህገ ወጥ የሰዎች ዝውውር፣ ለገንዘብ ማጭበርበር፣ ለአደገኛ እስራትና ዓለም አቀፍ ህግን በሚጥሱ መልኩ በግዳጅ ወደ ሀገራቸው
የመመለስ አደጋ ተደቅኖባቸዋል ብሏል። ልዩ ሪፖርተሩ የኤርትራ ባለስልጣናት በ6 ዓመታት የስራ ዘመናቸው ምንም አይነት ትብብር እንዳላደረጉላቸውና ወደ ሀገሪቱ ለመግባት ያቀረቡትን ተደጋጋሚ ጥያቄም ውድቅ እንዳደረጉባቸው ገልጿል። በሌላ በኩል ደግሞ በሙስሊም ማህበረሰቡ ላይ የሚፈጸመው የ3 አስርተ ስልታዊ ጥቃት ነው ያለ ሲሆን ሀገሪቱ ከኢትዮጵያ ከተገነጠለች ጊዜ ጀምሮ ላለፉት 3 አስርተ ዓመታት በሀገሪቱ ውስጥ ሙስሊሙ ማህበረሰብ ምሁራን፣ መሪዎችና ነጋዴዎች ላይ የተፈጸመው ስልታዊ ጥቃትም አሁን ቀጥሏል ብለዋል። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የቀረበው ይፋዊ ሪፖርት ኤርትራ ነጻነት እያለች የምትጠራውን ከኢትዮጵያ ከተገነጠለችበት ሰዓት ጊዜ ጀምሮ በሀገሪቱ ሙስሊሙ ማህበረሰብ ላይ ተፈጸሙ የተባሉ ጥቃቶች ናቸው። በመጀመሪያ ደረጃ የጅምላ እስራትና ግድያ ሲሆን ይህም ታዋቂ የሃይማኖት መሪዎችና ሼሆችን በግዳጅ መሰባቸውና እንደ አውሮፓውያን አቆጣጠር በ1997 ጀምሮ ከ150 በላይ የሃይማኖት መሪዎች ያለ ፍርድ ቤት ትዕዛዝ በጅምላ መረሻቸው ተመላክቷል። አክሎም የሃይማኖት ትምህርት ቤቶችን መዘጋታቸውን በመግለጽ ታሪካዊ መስጊዶችና ንብረቶቻቸው የተወረሱ ሲሆን ጥገና ተከልክለውም እንዲፈርሱ ተደርጓል። ድርጅቱ አክሎም በብሔራዊ ውትድርና ውስጥ ያሉ ዜጎች እንዳይሰግዱና እንዳይጾሙ የሀጅ ጉዞም እንዳያደርጉ መከልከላቸውን ገልጿል። ሪፖርቱ በኤርትራ የህግ የበላይነትና የፍትህ ተቋማት ጨርሶ እንደሌሉ ያረጋገጠ ሲሆን ዓለም አቀፉ ማህበረሰብም አስቸኳይ እርምጃ እንዲወስድና ተጠያቂነትን እንዲያሰፍን አሳስቧል። በቀጣይ መረጃ አሜሪካና ኢራን ያዘጋጁት ባለ 14 ነጥብ የሰላም ስምምነት ረቂቅ ይፋ ሆኗል። ይህ አፈትላኪ ሰነድ ፕሬዚዳንት ትራምፕ በአደባባይ የተናገሩትን አንድ ከበድ ያለ ውሸት ያጋለጠ መሆኑ በዓለም አቀፍ ሚዲያዎች ዘንድ ትልቅ መነጋገሪያ ጉዳይ ሆኗል። አሜሪካና ኢራን በስዊዘርላንድ ሊፈራረሙት ያዘጋጁት ባለ 14 ነጥብ የሰላም ስምምነት ረቂቅ ይፋ ሆኗል። በአል አረቢያ ቴሌቪዥን ይፋ ባደረጉት መረጃ መሰረትም ሁለቱ ሀገራት በቀጣዩ አርብ በስዊዘርላንድ በሚደረገው ስብሰባ በጦርነት ቀጠናዎች በተለይም በሊባኖስ ያለው ግጭት በአስቸኳይና በቋሚነት ለማስቆም የሚያስችል የመግባቢያ ሰነድ ይፈራረማሉ። የረቂቅ ስምምነቱ ዋና ዋና ነጥቦች የሚከተሉትን ያካትታል። የሉዓላዊነት መከበርና ድርድር። ሁለቱ ሀገራት የእርስ በርስ ሉዓላዊነታቸውን ለማክበርና በውስጥ ጉዳይ ጣልቃ ላለመግባት ተስማምተዋል። የመግባቢያ ሰነዱ ከተፈረመ በኋላም ባሉ 60 ቀናት ውስጥ የመጨረሻ የሰላም ስምምነት ላይ ለመድረስ ድርድር ይቀጥላል። የማዕቀብና የባህር በር እገዳ መነሳት። ስምምነቱ እንደተፈረመ አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ የምታነሳ ሲሆን የኢራን የነዳጅና የፔትሮሊየም ምርቶች ወደ ውጭ እንዲላኩ የፋይናንስና የኢንሹራንስ ፈቃዶች ትሰጣለች። በመጨረሻው ስምምነት መሰረትም የተባበሩት መንግስታት ድርጅትና አሜሪካ አንድ ወገን ማዕቀቦች ሙሉ በሙሉ ይነሳሉ። የገንዘብ ድጋፍና መልሶ ግንባታ። አሜሪካ ከቀጠናው አጋሮች ጋር በመሆን ለኢራን መልሶ ግንባታና ኢኮኖሚ ልማት የሚውል የ300 ቢሊዮን ዶላር አጠቃላይ እቅድ ታዘጋጃለች። በተጨማሪም የታገዱ የኢራን ንብረቶችና ገንዘቦች ሙሉ በሙሉ ይለቀቃሉ። ከዚሁ ጋር በተያያዘ ይሄው አፈትላኪ ሰነድ የትራምፕን የአደባባይ ሾት ያጋለጠ መሆኑ ትልቅ መነጋገሪያ ሆኗል። ከቀናት በፊት ጉዳዩን አስመልክቶ መግለጫ የሰጡት ትራምፕ ለኢራን 70 ሳንቲም አንሰጥም፣ በስምምነታችን ላይም እንደዚህ ያለ ጉዳይ አልተካተተም ሲሉ በትዊተር ሶሻል ገጻቸው በኩል አስተላልፈው ነበር። ይሁን እንጂ ሮይተርስን ጨምሮ የአሜሪካ መገናኛ ብዙሃን ዛሬ ያወጧቸው ሪፖርቶች የትራምፕን ማስታወቂያ ተራ ውሸት መሆናቸውን ያጋለጡ ሲሆን ከተጠቀሰው የ300 ቢሊዮን ዶላር ውስጥም ከግማሽ በላይ የሚሆነው ወደ ኢራን መታለፍ መጀመሩን ይፋ ተደርጓል። ይህ ባለ 14 ነጥብ የስምምነት ሰነድም በግልጽ አሜሪካ ለኢራን 300 ቢሊዮን ዶላር ለመስጠት መስማማቷን በግልጽ አስቀምጧል። በተጨማሪም የኒውክሌር መርሃ ግብርና ወታደራዊ እርምጃ። ኢራን የኒውክሌር መሳሪያዎችን በጭራሽ ላለማበልጸግ አቋሟን ያረጋገጠች ሲሆን እስከ 60 ቀናት ድርድር ሁለቱም ወገኖች አሁን ባለው የኒውክሌር እና የማዕቀብ ይዞታ ላይ እንደሚቆዩም ተስማምተዋል። አሜሪካ የመጨረሻው ስምምነት ከተደረገ ከ30 ቀናት ውስጥም ጦሯን ከአካባቢ ታስወጣለች። ኢራንም የባህር ላይ ፈንጆችን በማዝራት የመርከቦችን ደህንነት የተጠበቀ እንዲሆን ታደርጋለች። ይህ ባለ 14 ነጥብ ስምምነትም በመጨረሻው ምዕራፍ አስገዳጅ በሆነ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔ እንደሚጸድቅም በረቂቁ ላይ ተመላክቷል።